ሰላም ሰላም ተመልካቾቼ አብዛኛው ኮሜንታችሁ ላይ አዳልተሃል አንድን ወገን ነው የደገፍከው ምናምን ያላችሁት ወገን የሚደግፈው የለኝም እኔ አንድ ናቸው ለኔ ድራሼ ነው ለኔ እንጂ እናንተ እንዳከፋፈላችሁት ቀበሌ በየቀበላት ስም ሰጣችሁ እንዳከፋፈላችሁት አይደለም እኔ በየቀበላቱ አላከፋፈለም እንደናንተ ጉማይዴ ነው ብዬ ሽላሌ ነው ብዬ ሆልቴ ነው ኦኖታ ነው ብዬ አላከፋፈለም ለዛ እናንተ ያከፋፈላችሁትን ሌላ ሰው አትመርዙበት ጥሩ አይደለም ድራሼ ነው ለኔ አንድ ናት ድራሼ ለዛ አሁን ማድረግ ያለባችሁን ነገር ነው ለወደፊት ማሰብ ያለባችሁ እነዚህ ጦርነት ውስጥ እንዴት ነው መውጣት ያለባችሁ ጦርነቱን ትተው እንዴት ነው ሰላም መሆን ያለባቸው የሚለውን ነገር ነው ማድረግ ያለባችሁ ጦርነት የሚዋጉ ሰዎች ናቸው የኔን ማሰብ ያለባችሁ ለምንድን ነው የመንግስት አጋል ዝም ያለው የሚለውን መንግስት አጋል እሱ ፈጣሪ ነው የሚያውቀው የነሱ አላማ የነሱ ሐሳብ ህዝቡ እዚህ የተጨፋጨፈ እነሱ ዝም ያሉበት እዛ ቢሮ ውስጥ ቁጭ ብለው የራሳቸውን ምን እንደሚሰሩ አይታወቅም ህዝቡን ሰላም ከማድረግ ይልቅ ዝምታ ለምን እንደመረጡ አናቅም ግን እናንተ የምትከተሉትን አላማ ወይ የነሱን የማፍረስ አላማን ተከትላችሁ የራሳችሁን አላማ ትታችሁ እርስ በርስ የምትፋጩ ከሆነ መቼም ሰላም አይመጣም እነሱን አስባችሁ ደግሞ እነሱ ያስታርቁናሉ ብላችሁ የምታስቡ ከሆነ መቼም እነሱ ከቢሮአቸው ወጥቶ ወደ እናንተ ወርዶ እንዳትገዳደሉ ብሎ አያስታርቋችሁ ለዛ እናንተ ናችሁ ለራሳችሁ ያላችሁ ከሁሉም ችግር ወጣችሁ ከሁሉም ጭቅጭቅ ወጣችሁ ራሳችሁን ቆም ብላችሁ አስባችሁ ለምንድን ነው የምንዋጋው ብላችሁ ማሰብ አለባችሁ ይሄንን አመት ያህል አብራችሁ ኖራችሁ ይሄንን ችግር መከራ ደስታ አብራችሁ አሳልፋችሁ እንደገና ዛሬ የምትዋጉበት ነገር ያልታወቀበት ምክንያት ለምንድን ነው የምንዋጋው ብላችሁ ቆም ብላችሁ ካሰባችሁ መፍትሄ ይገኛል ለምን መፍተው እናንተ ጋር ነው ያለው እንጂ መንግስት ጋር አይደለም የመንግስት አካል ይመጣል ራሱን ንግግር ተናግሮ ነው የሚሄደው እንጂ ወዲ ውስጥ ያለውን ችግር ላይፈታልህ ይችላል የተዋጋይበትን ነገር ለምንድን ነው የምትዋጋው ብሎ አያረጋጋም ሀገራችን ሰላም ነው የምትፈልገው ሰላም ነው ምናምን ብሎ ያወራና ይሄ እርስ በርስ እሱ አጋጭቶም ቢሆን አይፈታልህ ለዛ እነዛን ከምትጠብቁ ራሳችሁን ቆም ብላችሁ አስባችሁ ምንድነው የሚያጋጨን ብላችሁ ወደዛ ሐሳባችሁን ብታረጉና ከመጥፎና በጎራ ከመከፋፈልና የቀበሌ የተሰጣችሁትን ስም ትታችሁ በአንድ ድራሽነት አንድ ላይ እንድትቆሙና ድራሽ የምትባለው ነገር ወይ ወረዳ ለማሳደግ እንድት አብራችሁ ሆናችሁ እንድትሰሩ ይላለው የሌላ አካል እጅ አለበት ያልኩትን ሌላዎች ጉማይደን ወይ እነዛን በሌላ መንገድ አይቼ ወይ በመጥፎ መንገድ አይቼ ፖለቲካና እውነታን ብቻ ደገፍኩት መሰላቸው ሰዎች አሉ እኔ ጦርነት ለማንም ማይጠቅምም ነው ያል እናንተ ጦርነት የምታስቡ ከሆነ ሁሌ በጦርነት የምታምኑ ከሆነ የትም አንደርስም ለዛ የሆነ አካል አላማ ያሳካን ነው ማለት ነው ስንዋጋ ለዛ የነሱን አላማ ከማሳካት የነሱን አላማ ትተን ራሳችን አላማ አስቀምጠን በራሳችን አላማ መሄድ አለብን ይላለው እናንተ ኮሜንት ላይ የምታረጉ ሰዎች ደግሞ የመፍተውን መሆን ያለበት ከዛላ ይሄ ነው መፍተው የሚለውን ነገር ኮሜንት አድርጉ እንጂ የሆነ እኔ ቀበሌ እንደዚህ ነው የኔ ቀበሌ እንደዛ ነው በሚለው ነገር አትሉ የራሳችሁን ሐሳብ ብቻ አታንጠባርቁ የሁሉም ሰው መፍተው የሚሆነው ነገር ኮሜንት አድርጉና እዛ ላይ እንነጋገራለን እንዳልኳችሁ ከዚህ በፊትም ቀጥታ ስርጭት ከፈለጋችሁ እዛ ላይ መጋበዝ ከፈለጋችሁ አብረን ቀጥታ ከነጋ ማውራት የምትፈልጉ ከሆነ ኢሞዬ አለ በኢሞ ከነጋ ማውራት ትችላላችሁ ቀጥታ መፍተውን አብረን እናወራለን የኔ ስልክ ቁጥር የኢሞ እዚህ ስልክ እንትና ላይ አስቀምጥላችኋለሁ በዛ መሰረት አብረን እናወራለን የምትጠብቁትን ነገር ከሆነ አካል የምትጠብቁትን ነገር ትታችሁ ለራሳችሁ ሰላም እናንተ መቆም አለባችሁ ነው ምለው ወንድምህን ከምትገል ወገንህን ከምታጠፋ ቆም ብለ አስበ ለምንድነው የሚዋጋው ለምንድነው የሚገለው ብላ ራስን ቆም አርጋ አስበ ወደ ሰላም መምጣት ያለበት ራስን እንጂ መንግስት አካልን የሆነ አካልን ጠብቀ ሰላም ይሰጠኛል ብለ አትጠብቅ ራስ አንተ ጋር ነው ያለው ሰላም ለዛ
ሲባል ችግሮቹን ነው መጀመሪያ ማየት ያለብን። በምን ምክንያት ነው የምንዋጋው የሚለውን ሐሳብ ያለ ሰው እዛ ላይ ሐሳቡን ይሰጣል። ከዛን በዚህ ነው የምንዋጋው የሚለውን ሐሳብ ከቀረበልን እዛ ላይ እንወያያለን፣ መፍትሄ እንፈልጋለን፣ ለመፍታት እንሞክራለን ማለት ነው። እና በኢሞ ዛሬ ማታ ጠብቁኝ፣ ስልኬን እዚህ ላይ አስቀምጥላችኋለሁ። በስልኬ ኢሞ እየገባችሁ ከነጋ ታወራላችሁ። እኔ የሚመቸኝ ከ3 ሰዓት በኋላ ነውና ከምሽቱ 3 ሰዓት በኋላ በኢሞ ከነጋ ማውራት የምትችሉ ሰዎች ካላችሁ በኢሞ አብረን እናወራለን። መልካም ውሎ ይሁንላችሁ እላለሁ። በአንድ ጎራ መከፋፈል ይቅር፣ አንድ ድራሽን እናስቀምጥ፣ ለአንድ ዞናችን ጋር ዱላ እንኖር እላለሁ። መልካም ሁሉ ይሁንላችሁ። እኔ በረከት ተስፋው ነኝ። ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። መልካም ውሎ ይሁንላችሁ። ፈጣሪ ይጠብቃችሁ።